ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? በያላችሁበት ሰላም ጤና እንድትሆኑ እመኛለሁ። በዛሬው የዚያራ ፕሮግራሜ ከአዲስ አበባ ወጣ ብዬ ሸገር ሲቲ ነው የምገኘው። የዛሬ እንግዳችን ከዱባይ ከመጣች 4 ወራትን አስቆጥራለች። የረጅም ጊዜ ወዳጄ ናት። እኔም እናንተም በስም እናውቃታለን። በአካል ግን ለመጀመሪያ ጊዜ ነው የተገናኘ ነው። ከመልካም ስራዎች ጀርባ ሁሌም ስሟ አይጠፋም። ፋጢያ አንዋር ትባላለች። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ብዙ እንግዲህ ሶፊ ከአንቺ ጋር በዩቱብ ነው የተዋወቅነው። አልሐምዱሊላህ አንድ መልካም ነገር አገኘን። እሺ ፋጢዬ እንኳን ደህና መጣሽ። ሰላም ቆየሽ። ጨምረልሽ ሰው ፈላጊ ነሽ፣ ዘያሪ ነሽ። ግዴታ ትዘይሪያለሽ። ወደ አንቺ አካባቢ ያሉትን ብዙ ጊዜ አዳማ ላይ ስትሰሪ ራቅ ያለ ቦታ ላይ መጀመሪያ ያየሁት መጀመሪያ ሄድኩት አዳማ እዚሁ ነው። እዚሁ ምናምን የሆኑ ሴትዮዋ ታሞ ምናምን ይሄን አንቺ በስልክ ያወራንበት ታይ እሱ ልክ ነች። ዘዋይ ነው ልጁ። ከድር አይደለ? ከድር አንቺ መጀመሪያ ሻወራሽ ኢጅፕት ነበር፣ ግብጽ ነበር አይደል? የከድርን ቪዲዮ ያየሁት እዛው ነው። እና ስልኩን ስክሪን ሴቨር አንስተን ለሲስተር ነው ይሄ ልጅ ደውዬና የዩቲዩበር ነው ያልኩት። የዩቲዩበሯን ስልክ ይላከልኝ ምናምን ስለ ሲስተር ነው ሶፊያ ትባላለች ምናምን በቃ የእሷን ስልክ ይላከልኝ እና ላውራት አልኩኝ። ምስጋና ቪዲዮ ራሱ ሰርችልሻለሁ ሳላቅሽ እኮ በስልክ ብቻ ነው። እኔ ደግሞ በጣም ተገርሜ ነው በስራሽ በሰራሽው ስራ። ምክንያቱም በየወሩ ከምታገኙ ደሞዝ ላይ ለሀይል ስራ ብለሽ ታስቀምጪ ነበረና አጋጣሚ ያጠራቀምሽው ብር ስለነበረ ለማን ልስጥልሽ ደወልሽልኝ። እንደዚህ የዚያራ ፕሮግራም የሰራቸው ሰዎች ጋር ማለት ነው። እሱ ደግሞ እናቱ ታማበት ንብረቱ ተወርሶበት ምናምን አቅርቤው ነበረና ከዛ ምንም የታገዘው ነገር አልነበረም በወቅቱ። ወደ እሱ ጠቆምኩሽ፣ እሱን አገዝሽልኝ። በየወሩ ከምትሰሪበት እያስቀመጥሽ የሆነ ሰው እኮ ሊቸገር ይችላል ብለሽ የምታስቀምጪው እና በጣም ገርሞኝ ነበረ። እንዴት ነው የጀመርሽው ይሄንን ነገር? እሺ እኔ ጀመርኩት ይሄንን የሆነ ጊዜ ላይ ወደ ሴትዮ ታመሙ እና እንደዚህ በሚዲያ ነው ብር ተጠይቀላቸው ብር ሲገመንላቸው በሳት ምንም አይነገር ነበር። እና አያቴ ታማው ነበረ። እናቴም ትንሽ ጓና ማለት ነው እና የነበረኝ ነበር አማጥቼ ልከኝ ባዶ በቃ አዘንኩኝ። ለምን አልኩኝ በቃ ማለት የሆነ ነገር ይቻላል። እስቲ ሌላ ጋር 50 ድርሃም እንኳን ብትኖረኝ ያችን ልከላቸው ነበር። ግን ያም የለኝም። ስለዚህ በቃ ዱዓ አድርጌ ተውኩት። ምንም ማለት ነው ግሩፕን ያስገቡኝ ነበር። ከዛ በኋላም እንደገና ወደ መስጊድ የተሰራ ነበር። ልክ መስጊድ እንትን ሲባል ደሞዝ ደርሶ ነበር እና መስጊድ ላኩኝ። እነዛ ሴትዮ ስለታመሙት በቃ ውስጤ ተነካ። ከዚህ በኋላ ለምንም አይነት ነገር ደሞዜ መጠበቅ የለብኝም። ከደሞዜ ላይ ከማገኘት ደሞዝ ላይ ለእኔም ሰደቃ ነው፣ ለልጆችም ሰደቃ ነው። መቶ ድርሃም ማስቀመጥ ጀመርኩ። ከዛ ከደሞዜ ላይ በቃ ልክ ደሞዜ ሲሰጠኝ ብድግ አድርግና 100 ድርሃም ነው ማስቀመጠው። መዝገባለች እየመዘገብኩ ነው ማስቀመጠው ከናወሩ ማለት ነው። ከዛ እንደዚህ አይነት ነገር የሆነ ነገር ሲፈጠር ከዛ ጉዳይ ሰዓት ነው ያ ብር እኔ ጋር ተቀምጦ እኔ የፈለገ አንድ ብር ቢቸግረኝ ያችን ብር አንካት። ለምን የኔ ብር አይደለም ከያው የሰው ብር ነው፣ የሌላ ሰው ብር ነው። ያደረ ብር ብዬ ነው የማስበው። አንካው አስቀምጠዋለሁ። እንደዛ እያደረኩኝ ቫኬሽን መሄጃችን ደረሰ። ወደ ግብጽ እንድትጠራ ግብጽ ሲሄድ እንኳን ብሩን ይዟል አስቀምጬው ነው የሄድኩት እና የዛን ሰዓት ስንት 300 ድርሃም ነበር ያስታውሳለሁ። አስቀምጬ ሄድኩኝ። እዛው እያለሁ ያኔ አንቺ ቤት ደረሰ አየሁኝ። ስለዚህ ስንት ሆነ? የአንድ ወር ደሞዝ ደግሞ አለ 100 ብር አለብኝ እና ያንን አንድ ገርጌ መላክ እንደነበረብኝ ስላመንኩኝ አንቺን አወራሽ። ያው ሄደላቸው አልሐምዱሊላህ። ከዛም በኋላ በቃ የእነዛ ሴትዮ ናቸው ይህን ብር ለማስቀመጥ ምክንያት ሆነኝ። ለምን ስላለኝ እናቴና አያቴን አሳክምኳቸው። እኚህ ሴትዮ ግን ስለሌላቸው ሚዲያ ላይ ወጥቶ ታየው ያለ ሰጣ አሳክማቸው
ማግኘት ያልቻለስ መድኃኒት መግዛት እያለባቸው መድኃኒት መጠቀም እያለባቸው ወደ ሞት ነው የሄዱት። ሳይሆን አላውቅም አላስታውስም። ግን በቃ ለምን በዛ እንትን ለምን የኔም እናት ብትሆን ያቺ ገንዘብ ባትኖረኝና መድኃኒቱን ለእናቴ ባላሳክማት ወይም ደግሞ ማለቴንም ባላሳክማቸው በዛ አጋጣሚ እነሱስ ቢሞቱ ምን ነበር እና መስጠት የሚባለው ደግሞ ተክለሃይማኖት ነው ያደረኩት። ከታችን ተክለሃይማኖት ወላ ሚካኤል ነው። ማናችንም እንትን አንልም ካለ ሁላችንም መረዳዳት ልማዳችን ነው። እንጀራም ሆነ ምንም ከአንዱ ቤት እንደዚህ እያለ ስላደግን በመስጠት ዙሪያ ስደትም ሳልሄድ ያው ድሮ መስተንግዶ እየሰራሁ መሰጥ ነበር። መስተንግዶ ህይወት ላይ ሆኜ በጣም ምስል ከሚጠቀሙ ሰዎች ሁሉ አምጡ ብዬ መወስድባቸው ስጡኝ አይደለም አምጡ ነው። አምጡ ብዬ ስቀበላቸው አንቺ እብድ መጣሽ ነው የሚሉኝ። በቃ ያ ነገር ለቁም ነገር አልሐምዱሊላህ። በጣም አንድ ልጅ ባጃጅ ይገጫል እና ልጅ ምንም አይነት የሚታወቅ አይደለም። ስለዚህ ልጅ ደግሞ በቃ ባለባጃጁን ወሰዱ ሆስፒታል ቤት አስገባው ምናምን ትቶት ሄደ። ጠያቂ ብለው ከዛ ሆነ ጊዜ ለው ሆስፒታል የሚሰጡት እናውቃቸዋለን እና ጠየቅናቸው። እንደዚህ ልጅ ምናምን ሰ በጣም ታሞ እና ጠያቂ ብለውም በጣም ያሳዝናል። በቃ የሚበላው ሆስፒታሉ ምግብ ነው። ሕክምና ሆስፒታል ነው። መድኃኒት ካለው ይሰጠዋል፣ ከሌለው ምንም ማድረግ አይቻልም። ቤተሰብ የለውም አይታወቅም። ባለባጃጁም አንዳንዴ እየመጣ ብቻ ያየዋል። በቃ ከዛ ምን አደረኩኝ ቁጭ ብዬ አሰብኩኝ እና ስታፎቹን ጠየኳቸው። አንድ ልጆች እንደዚህ እባክሽ እዚያ ሄጃ ችግር አታውሪ ችግር ነው አልኩት። ይኸውልሽ እያንዳንድሽ ነገር ብትታመሚ ማንም አይደርስልኝም። ተሰባሪ ነን። ነገ መንገድ ላይ ብንወጥ ማን እንደሚያነሳን አናውቅም። ምንም ብዬ በጣም ስቆጣቸው 50 ያወጣል 20 ያወጣል አንድ ብዛቸው ተቀብያቸዋለሁ እና እንደዛ ተሰባሰበ። የሚያስፈልገው ነገር ተደረገለት። መድኃኒት ያስፈልገው ነበር ተገዛ ምናምን ተነሳ። ተነስቶ እንግዲህ በስንተኛ በኋላ መንቀሳቀስ ጀመረ። ከዛ ላይ ልጅ የትጎይ ይባላል ማሻአላህ ትልቅ ነገር ነው። ወላሂ ሰዎች ያቁሻል በሰው በአካል ያቁሽ ይችላል። በግጥ በቅርቡ ዩቲዩብን ከፍተሽ ነበረ ብዙ ገና እንደጀመርሽ ነው ወደዚህ የመጣሽው እና በሱ ምናልባት ጥቂት ሰዎች ሊያቁሽ ይችላሉ። ከዛ በላይ ግን የምትታወቂው አንቺ በመልካም ስራሽ ነው። ስፔሻሊ እኛ ዩቲዩብ ቻናል ላይ ከቀረቡ ሰዎች አብዛኞቹን አግዘሻል፣ የሚችል አድርገሻል። የመጀመሪያው ቀዳሚ እንደውም አንቺ ነሽ። ላይም ስንገባ ከማስተባበር ጀምሮ ላይ ሰዓትሽን ራሱ እንዴት እንደምትጠቀሚ ነው የሚገርመኝ። አረብ ሀገር ነው ያለሽው፣ እዛ ስራ እንደሚበዛብሽ አውቃለሁ። ልጆችም አሉ አይደለ? ህጻናቶች እነሱ ትልቅ ተርቀጫዎች አሉ፣ ስራ አለብሽ። በዛ ሰዓት ላይ ግን ስገባ መጀመሪያ የምትመጪው አንቺ ነሽ። ኮሜንት ላይ ፋጡማ የምትባል ያለች አንድ ሰው ያለች እሷ ኑሩ የሚባሉ እንደማችላለን ማይዘነጋ እናንተን ነው መጀመሪያ የማየው ኮሜንት። እኔ ታበረታታላችሁ ሰዎች እንዲያግዙ አስተያየት ትሰጣላችሁ፣ ኮሜንት ትሰጣላችሁ። በነገሩ በምንወያየው ነገር ላይም እንደገና በገንዘብሽ አንዴም ብቻ አይደለም ሁለት የምትሰጭበት ጊዜ አይደለ አንድ ሰው ማለት ነው። የአንቺ ታሪክ የሚያጅበኝ የልጅነት ታሪክሽ ራሱን የቻለ አንድ ትልቅ ታሪክ ነው። ከዛም በወጣትነትሽ ጊዜ እስቲል አሁን ልጆችም ከወለድሽ በኋላ ያለው ላይፍ ትልቅ መጽሐፍ ይወጣል ብዬ አስባለሁ እና ከሰማሁት በኋላ አንቺ እንደፈለግሽ አቅርቢው አስተማሪ ነው ብለሽ ካሰብሽ ምናምን ብለሽ ነው ወይስ ያደረግሽ? እኔ ግን በቃ ሳሳው ይህ ነገር ተደራሽ ነው ብዙ ሰዎች አይተውት ብዙ ሰው እንዲማርበት ነው የምፈልገው ያንን የአንቺን ታሪክ ማለት ነው። እና እንደዚሁ መነካከት አልፈለኩም። ተከታታይ የሚሆን ምንም ይሁን በጣም ለልጆችም ለወላጆችም ለሁሉም የሚያስተምር ስለሆነ እና እስቲል ገና ነው። በቃ እንግዲህ ከተላከልሽ ስንት ጊዜ ነው? የሆነ ጊዜ እንደውም የሆነ ቮይሶችን ልኬልሽ ምናምን በጣም ረዥም ሰዓት ነው ያ ቮይሶች። የዛ ቀን የገጠመኝ ደግሞ እነዛ ቮይስ እያደረኩኝ ምግብ እየሰራሁ ነበር እና የሆነ ሰዓት ላይ በቃ እንዴት ነው ወደ ራስሽ ወደ ስሜት ስትይ ትረሺዋለሽ እና ድስቱን እረሳቸዋለሁ። ሩዙ እስከ ግማሽ ተቃጠለ። ደስ የሚለው ነገር ሰዓት አየሁኝ ብሎ ሰዓት አለኝ ሰዓት ያ ሩዙን ነው እንትን ማለት የነበረው ቶሎ ብዬ ያን ሩዝ ላይ ቅርበልን ያው
ጥፋት ነው እንደኔ የሚመስለው። ቶሎ ብዬ ተቃጠለ ለምንድን ነው ውሃ ፈላውና ውሃ ሞላሁበት ድስቱ እንዳያበቃ እንዲለቅ ነው። እዛው ጣልኩት መልሼ ሌላ ሩዝ ሰራሁላቸው እና ረሳሁት። አልነገርኩሽም ለካ ያንን እንደዚህ ያደረኩትን ሩዝ የለፋፋሁት መስሎኛል። እዛው ማንደጃው ላይ ስቶቭ ላይ ራሳቸዋለሁ ማለት ነው። ከዛ ልጆች መጡ ሲመግረም ከፋፍቶ ያው ምን አለ ከዛ ከፋፍቶ ሳይሆን ሁለት አይነት ሩዝ ሆነባቸው። እዚህ ጋር በጥቁር ነው፣ እዚህ ጋር ነጭ ሩዝ አለ። አይስ አንደኛዋ ቀመሰችው አመቻት ወስዳ ከዛ ነው ያለ ወጥ ያለ ምናምን በላች። ከዛ መጣሁኝ ከዛ ወራ አይዩ ምን ይገዳ ነው ሩዙን አልደፋም ምግብ ለወፎች ነው የምሰጣቸው። ለድመቶች ምናምን አለ ወፎች አሉ ለእነሱ አዘጋጅቼ ለእነሱ አጥቄ ሰጠኋቸው። ከዛ ብቻ ድጋሚ መብላት መፈልጋ ባቶ ቪዲዮ ሰርጅ እዚህ ጋር ያኛው ይጣፍጣል። በጣም ይሰማል። በርበሬ ያለው አልኳት በርበሬ ጨምሬበታለሁ እና ለጓደኛዬ የሚሰራው ለእሷ ሰጥቻለሁ አልኳት። በቃ ተረሳ። ያን ሁሉ ቮይስ እያደረኩ ሩዝ አቃጥያለሁ። እስኪ እንግዲህ አሁን ወደ ዋና ጉዳያችን እንግባና እስኪ እኔ አውቃለሁ እኛም ሶሉሽንም ስለማውቅ እንደ ቤተሰብ እንግዲህ ስንት ዓመታችን ነው ከተዋወቁ? በዛ 5 ዓመት ያመት ዩቲዩብ በቃ ከጀመርኩ ጀምሮ ማለት ነው 5 ዓመት የሆነ የኢትዮጵያ ስልክ ላይ ተደወለውና አነሳሁት። ማን ልበል ይሄን ድምፅ አታየው ምናምን አልሽኝ። የማውቀው ድምፅ ነው። ፋሚሊ በቃ ብዙ ጊዜ የተደዋወልኩት ብዙ ጊዜ በቃ ከዘመዶቼም ከጓደኞቼም እያሰብኩኝ ፋዴ ሲባል ሰርፕራይዝ ነው ያልኩት። ድንገት ነው የመጣሽው? ምን ገጥሞሽ ነው? ድንገት የመጣሁት ያመጣልን ብዬ አስቤም ነበረ። አንደኛው ወገቤን እያመመኝ ነበረ። ወገቤን እዛም ታክሜ ዲስክ ታብያለሁ እና ያንን ደግሞ ግዴታ እንትን ማለት አለብኝ። የሚፈልገው እረፍት ነው፣ ሕክምና ይፈልጋል፣ ፊዚዮቴራፒ ማድረግ አለብሽ ብለዋል ምናምን ሲሉኝ እዛ ጋር በቃ ቢያንስ 1 ዓመት ያህል አልሰራሁም ማለት ይቻላል። ሕክምና ላይም ፊዚዮቴራፒ ላይም በዛ እያደረኩኝ ቆየሁ። ከዛ በኋላ ግን የወሰንኩት በቃ ምንድነው መጥቼ ልጆቼን እንትን ማለት አለብኝ። ልጆቼም እድገትን እየጨመሩ ነው። ከምንም በላይ ከኔ ህመም በላይ እና ከኔ ጤና በላይ የልጆቼ ነገር እንግዲህ ሴቷ ልጅ እየደረሰች ነው 15 ዓመት ሆና ማሻአላ እና በቃ ነገራቶችን እንትን እያሉ ሲመጡ ግዴታ አባቴ የለም እናት ነኝ ያለሁት መሰብሰብ ግዴታ ነው። እናቴም አለች እህቴም አለች አልሐምዱሊላህ ከኔ በላይ ነው ያሳደጓቸው። ግን ግድ ደግሞ ሴት ልጅ ምን እንደምትፈልገው እናት ነው የምትፈልገው። ቀርበሽ አብረሽ ጓደኛ ሆነሽ ምንም ሆነሽ ነው ላይፍን ማሳየቶቹ ያ ነገር አለ። ግዴታ ነው ብታመም ምንም ብል በቃ ልጆችን ሰብስቤ እስኪ ከራሴ ጋር 8 ዓመት ልጅቻለሁ ከራሴ ጋር ሆኜ አብሬያቸው ላይ ሁኔታ ነው ማለት ነው። ሴትዬ ሁሉ አላሰረችው ማንም አላሰረው ካንስሌሽን ነው የጠየቁት። በቃ ዳግመኛ ላለመሄድ ብዬ ካንስሌሽን ወረቀት መጣ። ቤቱም አያውቁም ነበር ስመጣ እና ከመጣኝ በኋላ ያደረኩት ነገር ቢኖር ያው ልጆቼን ሁለቱን ልጆቼን ይዤ ወጣሁኝ ከቤት ተከራይቼ ነው የጀመርኩት። አልሐምዱሊላህ እንደምታየው ነው። ከባለቤቴ ጋር የተዋወቁት የሆነ አርባ ምንጭ ቱሪስት ሆቴል የሚባል አለ። እዛ መስተንግዶ ስራ ነበር እና የእሱም አጋጣሚ ከእኛ ጋር ትሰራ ነበር። ማታ ማታ እሷን ለመቀበል ይመጣል እና በዛ ነው የተዋወቅነው። ይበልጥ ደግሞ እንድንቀራረብ እና እንድንተዋወቅ ያደረገን ነገር ትንሽ የቤት ተከራይቼ ነበር። በጣም ደፋር ነኝ በነገራችን ሴት ነኝ ብዬ እንደዚህ አይነት ቦታ ላይ እንዴት ብቻ ያሉትን ብዬ አልሰራም። በቃ ፈጥር ነገሮች እና እዛ ጋር መስተንግዶ የምሰራበት ሰዓት ትንሽ የቤት ተከራይቼ ነበረ። ያው ጽድት ያለች ናት፣ ጉስቁል ያለች ነበረች እና እዛ ያቺ ቤት የሆነ ነገር በአቅሟ ተዛለች። በቃ ብቻ ከነበረኝ ላይ ልብሶቼን ነው የወሰዱብኝ እና ያጠራቀምኳት ብር ነበረኝ ወደ 280 ብር። በዛ ጊዜ በጣም አለቀስኩኝ እና ወዴት ማለት እኮ እነሱ ቤት ነው የሄድኩት እና አጋጣሚ ስገባ አንድ ሶፋ ላይ ጋር ነው ነበር። ምንድነው ምናምን ተደነጋገጡ። ቤት የተዘረፈ ከተኛበት እኔ እንጃ እስካሁን እንትኑ አለ ዘሎ የተነሳው ማነው እንዴት ሰው የላትም ብሎ ብቻውን ማለት ነው
ሄዱ ቤት ከወንድሙ ጋር ነው እኔ ቤት መጡ። ታየ ምንም እንትን የለም። በጊዜ ነው 1 ሰዓት እንኳን አልሞላም ነገር ሲፈጠር እና በቃ አዘኑ። ካሁን በኋላ ስፍራት ነው በቃ ትእዛዝ ነው። ጥያቄም አይደለም እንትንም አይደለም አትኖሪም ብሎ እዛው ወደ እነሱ አካባቢ ቤት እስኪቀምልኝ በቃ የሰብስብ አድርጓትና ፍራሽ እና አንሶላ ምናምን ናት ያለች ሰብስብ አድርጎ እንዲሁ ተሸክሟት ሄዱት። ጓደኛ ስለሆነች እነሱ ቤት 1-3 ቀን ምናምን ቆየሁ። ቤት እዛው ሰፈር ተገኘ። እዛው ገባሁ ቤት። ከዛ መፍራት ጀመርኩኝ። ብቻዬን መሆኔን አይቶና ስራ ቦታም ልጆች ያስፈራሩኝ ነበር። ብቻሽን መሆንሽን አይቶ ሰው እንደዚህ እንትን ይችላል ሊጎዳሽ ይችላል ምናምን የሚል ነበር። ከዛ በቃ በዛች ያቺ ነገር ለእኔ ትልቅ እንትን ሆነችብኝ እና እሱ ደግሞ በጣም በቃ እንትን ማለት ጀመረ። ከእህቱ በላይ እኔን መቆጣጠር ጀመረ። ከስራ ስወጣ ቤቴ ድረስ አድርሶኝ ይሄዳል። እንደውም አንዴ እኔን ሸኝቶኝ ሲሄድ መንገድ ላይ ዶርቤዎች ያሉት እና አጋጣሚ ሰፈር ልጅ ስለሆነ ለቀቁት እንጂ መጥፎ አደጋ የሚደርስበት ነበረ። ከዛ በቃ እንደዛ እያልን ተግባባን እና በቃ የማን ተፈጠረች ቤተሰብ አወቀ። ከእነሱ ጋር አብረን እንትን ማለት ጀመርን ምናምን ነገር አብሮ የተወለደ በቃ ህይወትን መኖር ጀመርን። ያው መሀል ላይ ከስንት አሁን 11ኛ ዓመቱ ነው 11 ዓመት 12ኛ ዓመቱን ይዟል። ካረፈ አመመው ብዙ እንደ ሕክምና ብዙ ተጣጣረን ብዙ ተባለ ብቻ ያለ ቀድር ነው እና አረፈ እና ከዛ በኋላ ነው ህይወት እንደገና ጥረት። ምን ያህል ጊዜ ኖራችኋል? አንድ ላይ ወደ 7 ዓመት 7 ዓመት። ከዛ በኋላ ግን 11 ዓመት ሆኖታል። አሁን ካረፈ አሁን ታህሳስ 6 ኢማንን እንዴ 3 ዓመት ነበር ማለት ነው። 3 ቀን ወደ 4 ናት አደረ። እሱ ካረፈ በኋላ ነው 3 የሞላው። ከዛን ጊዜ ጀምሮ በቃ አንቺ ነሽ ብቻሽን ነው እያሳደግሻለሽ? አዎ ከዛን ጊዜ ጀምሮ እንግዲህ አልሐምዱሊላህ ኮብልስቶን ሰርቻለሁ። እንጥፈናል ኮብል በማህበር ተደራጅተን እዛው ነው የምንችለው። በቀን 3 ስራ ሰራ ነበር። መስተንግዶ ሰራ ነበረ። መስተንግዶ ሰዓት አለኝ ሽፍት ሰዓት። በዛች ሰዓት ጠዋት እነሳና የሆነ ቢሮ አለ ሄድና እዛ ቢሮ ጽዳት አጸዳለሁ። 600 ብር የሚከፈለኝ እዛ ጽዳት አጸዳለሁ። ከዛ ከጽዳት መጣና ሰዓት ካለኝ ወደ ማህበር ሄዳለሁ። ኮብልስቶን ከሌለኝ ቀጥታ ወደ ስራ ቦታ መስተንግዶ የምሰራበት ቋሚ ስራ ምለው እንግዲህ መስተንግዶ ነበረ። እዛ ሄዳለሁ። ብቻ የሆነች ሳለ ደግሞ አስፈቅጄ ወይም በሆነ ነገር ሸምጄ ማህበሩ ጋር ሄጄ የተወሰነች ያለና አንጻጥፍ ነው እመጣለሁ። ጸሩቢያ ውስጥ 3 ስራ በቀን 3 ስራ ሰራ ነበር። የእረፍቴ ቀን አይታሰብም። እረፍት በቃ ድንገት ስራ ቦታ ላይ መስተንግዶ ጋር እረፍት ሆንኩኝ። የኔ ቀን ናት ያቺ ቀን። በዛ ጊዜ ልጆች ማን ነበር የሚይዝልሽ? የእሱ ቤተሰቦች እዛው ስለሆነ እነሱ ግቢ ነበረ። በቃ ለሊት 10 ሰዓት ነው የምነሳው። 10 ሰዓት ላይ እነሳለሁ። ለልጆች ምግብ ነው የምሰራው። ቤታችን ጥንጥዬነት እንደክፍልነት ተጋዘሪ ምግብ እሰራለሁ ምናምን ነገር ልክ 12 ሰዓት ሲሞላ ልብሳቸውን ምንም መስራት ያስቀምጣለሁ። ምሳቸውን ቋጥሬ ምን ብዬ እሄዳለሁ። ቁልፍ ክፍት ነበር አይቆለፍም። የእሱ እናት አለ በቃ ሄጃለሁ ብዬ ነግሬያቸው እሄዳለሁ። ነጋልሽ ይሉኛል። እንግዲህ ሰው ነጋልሽ የሚባል ሰው እኔ ነግቶ ቆይቶልኝ ስራ ቦታ ሄዳና እዛ ስራ ይረትና ብቻ እያለ ነው በቃ ያ ህይወት በጣም እንትን ሲል ነው። ወደ ስደት እንዴት ነው? ሳውዲ ነበረች ታናሽ ሳውዲ ነበረች እና ሁኔታውን በቃ ያለበት ሁኔታ ምናምን ልብስን አገራት እንዲስላት በቃ ወደ ሳውዲ እንዴት ነበር የተፈለገው። ሳውዲ እንዴት ሲባል ደግሞ አልሆነም። ሳውዲ ዱባይ ተባለ እና ዱባይ ነው ማንም አያውቅም ነበር። እኔ እናቴ እህቴ የምናውቀው ልጆቹንም በሆነ ምክንያት አድርገን ሸውደን ነው ከእሱ ቤተሰቦች ጋር ያመጣኋቸው ወደ እናቴ ጋር አመጣሁኝ። ያስቀመጥኳቸው ወደ ዱባይ ሄድኩኝ። ስንት ላይ ነበር የሄድኩት? 2009 መስከረም 17 የመስቀል ቀን ነበረ እና የዛን ቀን ወደ ስደት ሄድኩት። ስመጣ አስቤ መጣሁ። በቃ ለምን ሻይ ቡና አይሆንም? ሻይ ቡና ያለ ነገር ቢሆን እሰራለሁ ብዬ ነበር የመጣሁት። ስንት ብር ነበረ? ወደ 80 ሺህ ብር ነው ነበረኝ
ስንት ዓመት የሰራሽ? 8 ዓመት። 8 ዓመት ቤት መገዛሽ? ቤት አልገዛሁኝም። ቤተሰብ እረዳለሁ። እናቴ አለች፣ ልጆቼን አስተምራለሁ። ልጆቼን የማስተምራቸው የግል ትምህርት ቤት ነው። ያ እንትን እያልኩኝ አልሐምዱሊላህ ምንም አይነት ከዛ ያለፈ ገንዘብ አልነበረኝም። ያንን አስቤ ነው የመጣሁት። መጣሁኝ 15 ቀን ያህል ምናምን ቤት ተቀመጥኩ። ቤት ስቀመጥ ደግሞ እየሰነፍኩ እንደመጣ አሰብኩኝ። ለዚህ ቶሎ ብዬ ቤት ተከራይቼ መውጣት አለብኝ ብዬ ቤት ተከራየሁ። ቤት ልከራይ ስል ለካ ቤቱን ብቻ አይደለም የምትከራዩ፣ ግዴታ ቤት ስትገቢ ዕቃ ያስፈልግሻል። ባዶ አትሆኝም። ቀንም በዝም ብዬ እንደዚህ ምንጣፍ እንደዚህ እንትን ገዛ። ልጆች ደግሞ ብዙ ነገር ይፈልጋሉ። ማን መጅልስን ገዛ፣ ማን እንደዚህ ሲሉ በቃ ግዴታ ቲቪ ምናምን ያስፈልገኝ ነበር። ቲቪን ገዛሁ። መጅልስ ገዛ። መጀመሪያ መቀመጫዬን ነው ልትለው ሲጀራ እና ያንን እንትን አልኩኝ። ገባን አይደርስ የለ ወርሲ ደርስ ቤት ኪራይ እንትን አለ እያልኩ ስራውንም በቃ ሻይ ቡናውን ጀምራለሁ ያልኩትን ከብሩ ጋር አይመጣጠንም ያለው ብር በቃ ጭራሽ የቤቱን ዕቃ በምገዛበት ሰዓት እንደውም ሴትዬ ስመጣ ጊፍት 3000 ድርሃም ሰጣኝ ነበር። ያ ነው በቃ የቤቱን ዕቃ ምናምን የገዛዛሁባቸው የቤት አንድ 3 ወር ኪራይ ከፍዬ የገባሁበት ምናምን በዛ ነበረ እና ሳየው ሁኔታው አይደለም። ሻይ ቡና ቀርቶ ምንም የሚያስጀምር ገንዘብ የለም። አለቀ ሁሉም ነገር በቃ ሁሉ ነገር ስለፋ ምንድን ነው መኖር ነው አይደል? መኖር ይቀጥላል። ከዛ አሁን ላይ ደግሞ ቆም ብዬ ሳስበው እስከ መቼ ነው? አሁን እህቴም አለች፣ እህቴ ማለት ነው እሷ ማንንም ማዘርም ያለችው እነሱ ጋር አንድ ግቢ ናቸው እና የኔም ደግሞ ተጨመረ ከእነሱ ነው ሲስተር ነው በቃ ይሄን እንትን አድርጌ እንደዚህ ስጭኝ እንደዚህ አድርጌ ማለት የሚከብድ ነገር ነው። አልጠብቅም እስክላትን ሰጠኛችን ታደርጋለች። ባለቤቷም እንደዛው ብቻ እንደዛ እያለን አለን እስካሁን። ሰው መርዳት የሚችለው በብዙ መንገድ ነው። በእንትን ብቻ ሳይሆን ስራ ራሱ ስራው መሰራት የሚችሉ ሰዎች ራሱ ቢኖሩ ደስተኛ ነኝ። በምንም ቢሆን ብሰራ ደስተኛ። ለምሳሌ ከዚህ እስከ ድረስ ሄደሽ ትሰራለች ብትይ እስከ ፉሪ ወይም እስከ ጀሞ ድረስ ሄጄ መስራት ይችላል። የትራንስፖርቱ ርቀት እንዳለው ሳለ ማለት ነው። ስራ ከሆነ ግን ትሄጃለሽ በቃ ደስ ይለኛል። በቃ ስራ እንኳን ተገኝቶ ሱቅ ውስጥ ሊሆን ይችላል ወይም እንደዚያ ነገር በቃ በጊዜ ቢያንስ 12 ሰዓት 1 ሰዓት የሚወጣበት ልጆችንም ኃላፊነት ያንቺ ስለሆነ እኔ ችግር የለውም። የልጆቼ ማታ ማበሳስዬ ማስቀመጥ እችላለሁ። ጠዋት ቆጣጠሬ ሰጥቻቸው እነሱ እንትን ብሎ ይወጣሉ። እንደዛ አይነት ሁሉ ባገኝ ደስ ይለኛል። እኔ እስቲ ተናጋሩ ደውዬ ስራ ፈልገው ይያለው ስታዝ ኑር ትኪለ እና የት ነሽ ይልሞችን ሱቁ ማሻአላ በጣም ያግዛል። የት ነሽ ያለሽ ነገርኩት። ርቀቱን እስከ ጀሙ ፈልግልሻለሁ ሲኖር እናግርሻለሁ። ግን የለም እስካሁን ምንም አይነት ነገር ያው እሱም ያው ቢዚ ነው ስራ የሱም ድርጅት አለው ብዙ ማኔጅ የሚያደርገው ነገር አለ። በጣም ጎበዝ ሰው ነው። ይርቅሻል አለኝ። ሰፈሬን ጠየቀኝ። ዳይሬክት ሰፈሬን ጠየቀኝ ነገር ይርቅሻል ከትራንስፖርት ጋር አለኝ። ያው ሳይንን ሳስበው ቀን እስከ ጀሙ ድረስ ካለ እነግርሻለሁ። አላህ እስኪ የተሻለውን ይመጥልናል። እኔ ከዚህ ሁሉ እኔ ግሉን የፈለኩት በራስሽ የምትንቀሳቀሽበት ነው የፈለኩት። አሁን ከሰዓት አንፃር ከርቀት አንፃር አንቺ በዋናነት ለነዚህ ልጆች ታስፈልጊያለሽ። 2 ልጅ ማሳደግ በራሱ አንድ ትልቅ እንትን ነው። ሌላ ሰው አጠገብሽ ሳይኖር ቤት ተከራይተሽ እየኖርሽ ነው ያለሽው። ስለዚህ የእነሱን በሰዓት መግባት አለብሽ። ለእነሱም የሆነውን ነገር ማስተካከል አለብሽ እና ይሄ ሁሉ ነገር ስላለ የግል ስራ ሲሆን እነሱን ቅድሚያ ትሰጫለሽ። እየሰራሽ እንትን ታያለሽ፣ ታኖሪያቸዋለሽ። እንደገና እነሱን ትሪት ለማድረግ በቅርበት መሆንሽ በሚለው ነው እና ያም ደግሞ ብዙ ትልቅ ነገር አይደለም የፈለግነው እኛ የተወሰነች ነገር ቻሌንጅ አድርገን የተወሰኑ ማቴሪያሎች ሽብስ መሸጫ መስሪያ ሊሆን ይችላል፣ እንጀራ ማስረከብ ሊሆን ይችላል። ብቻ ማቴሪያሎች የምንገዛበት ነገር ነው የፈለግነው። ከዛ በኋላ ተንቀሳቀሻለሽ አንቺ በእርግጠኝነት አንድ ቀን አታድሪም ለስራ ኢንሻአላህ። አይ ነው ጉልበትሽ ለምን እኔ ሁሉ ምለው ታሪክሽ ስለማውቅ ነው። ምን አይነት ስራ ስትሰሪ ነበር? እንግዲህ ኮብልስቶን በቀን 3 ስራ እየሰራ የኖረ ባንቺ እድሜ በዛ እድሜሽ አላጋጠመኝም እኔ እስቲልና አሁንም ይሄንን ነገር እንደምትቀጥሉ ስለማስብ ነው። ኢንሻአላህ አላህ ያግዘናል ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ
የፋጢያ አንዋርን ሙሉ ታሪኳን በሌላ ቪዲዮ እንደማቀርብላችሁ ቃል እየገባሁኝ፣ ለዛሬ ግን ፋጢያ አንዋር ያለችበትን ሁኔታ ከቪዲዮ እንደተረዳችሁ እርግጠኛ ነኝ። 8 ዓመታትን አረብ ሀገር ቆይታ የመጣች ቢሆንም እጇ ላይ ግን ምንም አይነት ብር የለም። አሁን ቤት ተከራይታ 2 ልጆቿን እያሳደገች ነው የምትገኘው። እነዚህን የቲም ልጆቿን ስራ እየሰራች እንድታሳድግ የኛ የቤተሰቦቿ ትንሽ ድጋፍ ያስፈልጋል። ለዚህም የሚሆን የ500 ብር ቻሌንጅ እኔ ያስጀምራለሁኝ። እናንተም እንደምትከተሉኝ ተስፋ አረጋለሁ። ስለዚህ ሁላችሁም ቻሌንጁን ተቀላቀሉ። ተፈርፉበታላችሁ፣ ትደሰቱበታላችሁ። የተወሰኑ ነገሮች እኔ ትልቅ ነገር አይደለም የምትፈልገው፣ ወይ የቺፕስ ማሽን ሊሆን ይችላል፣ ወይ የእንጀራ ምጣድ ሊሆን ይችላል። እንደዚህ ማቴሪያሎችን እንገዛለን። ከዛ በኋላ ስራዋን ትጀምራለች። እንደለመደችው ጎበዝ ልጅ ናት፣ ጠንካራ ልጅ ናት። እንኳን ለሷ ለሌሎቹ ትተርፋለች ኢንሻአላህ። ስለዚህ አሁን የምናደርገው ምንድነው የ500 ብር ቻሌንጅ ከእኔ ጀምራለሁ። አሁን ስልክ ይታያል። እኔ ጀምራለሁ። 1000 70 እሺ 95 እሺ 35 49 ጀማሪ ነኝ እኔ እንግዲህ ቀድሜ ያለው ለሀይር ስራ ተከታታይ አላህ ስቃችን ያስፋልን። ሁላችንም ስደትም ያሉትን አላህ ይጠብቃቸው፣ አላህ ወደ ሀገራቸው ይመልሳቸው፣ የታሙትንም አላህ ይድረስላቸው። አሜን። እንግዲህ ውድ ቤተሰቦቼ የፋጢያ አንዋርና የኔ ቆይታ ይህንን ይመስል ነበረ። የፋጢያ አንዋር ታሪክ እንደነገርኳቸው እጅግ በጣም ረጅም ነው። እንደዚህ በአጭር ሰዓት የምናወራው ስላልሆነ ነው እንጂ ብዙ ላይፍ ቻሌንጆችን አሳልፋ ነው እዚህ የደረሰችው። አሁን ላይ ያመጣን ግን 2 የቲም ልጆቿን እዚህ ኢትዮጵያ ውስጥ ሆና ለማሳደግ የራሷን ስራ ለመስራት የኛን እገዛ ፈልጋ ነው። እሱን ሁላችሁም እንደምታግዟት ባለሙሉ ተስፋ ነኝ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።